መቱ በለምለም ተፈጥሮዋ ብቻ ሳይሆን በንግድ እንቅስቃሴዋም የምትታወቅ ከተማ ናት። ዛሬ ግን በከተማዋ ሌላ አዲስ ታሪክ እየተጻፈ ነው። የዲጂታል ክፍያ አብዮት። ሰንደቅ ንጉሴ ይባላለሁ። የሲቢ ብር ወኪል ነኝ። የሸቀጣ ሸቀጥ ሱቅ ነው እንደምታዩት። የሲቢ ብር ወኪልናም አለኝ። በሱ ነው እየሰራው ያለሁት። በኤጀንቱም አለው፣ በፖስት ማሽንም አለውበት፣ በኪውአርም አለው። በይበልጥ ደግሞ ትራንስፈር አድርገው በሞባይል ባንኪንግ ብዙ ሰዎችን ያገለግላለሁ። ትራንስፈር ገቢ ወጪዎችን እጠቀማለሁ። ሌላው የትኛው ላይ ይግባል? በአካውንት ነው በሲቢ ብር? በአካውንት። እሺ ብር እየላኩል ነው በጥሬው ወደ ንግድ ባንክ ያስገባልኝ ነው የሚለው። ደውለው ታዘዛለሁ እንዳሁኑ ብር በጥሬው ልከው ወደ አካውንት ያስገባልኝ፣ ወደ ሲቢ ብር አስገባልኝ። ወይ ደግሞ የእቃም ዘይትም የሆነ ነገርም ሊሆን ይችላል። ብር አስተላልፈናል እቃውን ላክልንም ሊሆን ይችላል። አለ የተለያየ ነው። ይሄ የምታየው የዛሬ ትራንዛክሽን ነው። ደንበኞቼ ይመጣሉ፣ ወጭም የሚያደርጉትን ገቢም የሚያደርጉትን የዛሬ ነው። ይሄ በጥሬው ያመጡትን አስተላልፍላቸዋለሁ። እንደገና ደግሞ ከኔም ወደ እነሱ አሳልፌ በጥሬው ከነሱ እቀበላለሁ። ለምሳሌ 1000 ብር ወጪ ያደረገ 150 ብር፣ 1800 ብር፣ 500፣ 1400 ዛሬ ደንበኞቼ ያው የመጡ ትራንስፈር እያደረጉ የከፈልኳቸው ገንዘብ ነው ይሄ። ዳዊት ገቢሳም በከተማዋ ተመሳሳይ ውክልና ባንኪንግ አገልግሎት የሚሰጥ የባንኩ ደንበኛና ሌላው የለውጥ አካል ነው። አከም ነጉማ ጅታያል አዩማ ጅራ ሲቢ ብሪ ኤጀንቲ ደምት ኤጀንቲ ላይ እስቲ ብሪ ወይ ናደበስ ለምን ገረከተሞ እንትን ጎሌን ቢሻ ወይ ከፈለደኝ ከፈልቲና ራወጣ አታውሽ እሺ ከፈልቲ ቢሻኔ ንግድ ባንክ ውክልናውን ሰጥቶኝ ኤጀንት በሲቢ ብር እንድስርና ሞባይል ባንክ እንዲሰራለት በመጀመሪያ አመኔታውን ሰጥቶኝ ስላስቀመጠኝ ላመሰግነው እወዳለሁ። ከዛ ውጪ ቢያንስ ከንግድ ባንክ ጋር ያለን ሪሌሽን ከ5 ዓመት በላይ እንጂ በታች አይሆንም ብዬ ነው የማስበው። ለምን በስራው ትንሽ ቆይቻለሁ። ለሰዎች ብር እናስተላልፋለን፣ እንቀበላለን። በሲቢ ብር ውሃ፣ መብራት እንከፍላለን። ለሰዎች ወደሚፈልጉበት ብር እናስተላልፋለን። የሚፈልጉትን ደግሞ ብር ካሽ ሰጥተን በሞባይል ባንክ ይቀበላሉ ማለት ነው። ቢያንስ መብራት በወር ስለምንከፍል በወሩ መጨረሻ ላይ ስለሆነ ብዙም እንትን አያስቸግረንም። ብር ግን እስከ 50 እስከ 100 ሺህ በወር እናንቀሳቀሳለን ብዬ አስባለሁ። ሄሎ አካሚ ፈዩማ ጅቱ ነጋዳ እሺ ኩመለማሞ አመልገሽ ዘቢባ ናስር ደግሞ በሚኒ ማርኬቷ ደንበኞች ስታስተናግድ ክፍያዎችን የምትቀበለው በኢትዮጵያ ንግድ ባንክ የዲጂታል ባንክ አማራጮች በመጠቀም ነው። የዲጂታል ክፍያ አማራጮች ለእሷና ለደንበኞቿ ብዙ መፍትሄ ይዞላቸው እንደመጣ ትናገራለች። ዲጂታል አገልግሎት የምንጠቀመው እኛ በጣም ለኛ ጠቃሚ ነው። ለኛ የሚጠቅመው በመጀመሪያ ደረጃ ላይ አንደኛ ላይ ከፎርጅድ ገንዘቦች ላይ ይጠብቀናል። ሁለተኛ ነገር ደግሞ እኛ ራሳችን ጥሬ ብር አለው ብሎ ለክፉ ነገር የሚመጣ ሰው እንዳለ ማንም እንትን አይልህም። ብር የለም፣ በቃ በአሁን ሰዓት ጥሬ ብር የለም እጃችን ላይ ማለት ነው። ጥሬ ገንዘብ ይዞ መጓዝ በጣም ያስፈራል። በአሁን ጊዜ ደግሞ አንድ ዕቃ ልግዛ ብትል ገንዘቡ ብዙ ይሆናል። ያ ገንዘብ በጥሬው ይዘህ ተሸከመ አሁን እኛ 10 ሺህ 20 ሺህ ይዘን ካልተጓዝን ምንም ፋይዳ የለውም። ያን ብር ግን በኢቲኤም ወይ በሞባይል ባንኪንግ ቢጠቀሙት እንደሚጠቅማቸው
እና በብዛት እኛ እንደዛ ነው የምንጠቀመው። በብዛት ሰው ሲመጣ እቃ እንኳን ልግዛሽ ብሎ ሲመጣ ፖዝ ማሽን በጣም ሰው ይጠቀማል፣ ሸክም ያደርጋል። ፖዝ ማሽኑን ነው ሰው የሚወደው። ኢቲኤሙን ያመጣል፣ ኢቲኤሙን ያስገባል። ከዛም በኋላ የሚፈልጉትን ነገር በፖዝ ማሽን በካርዳቸው ተጠቅመው ሲሄዱ በጣም ደስተኛ ይሆናሉ። ምን አለ ሁሉም ቦታ እንደዚህ ቢሆን የሚል ነው ህብረተሰቡ ያለው ግንዛቤ ማለት ነው። የመቱ ከተማ ነዋሪዎች ከኢትዮጵያ ንግድ ባንክ በተመቻቸላቸው መንገድ ይገበያያሉ። የኢትዮጵያ ንግድ ባንክ የዲጂታል ክፍያ አማራጮች የከተማ ነዋሪዎች ህይወት በእጅጉ አቅልለዋል። ሲቢ ብር ተጠቃሚ ነኝ። በጣም የሲቢ ብር ከመጣ በጣም የተሻለ እንትን ነው ያለው። እዛ ቁመን ሰዓታችንም ከምንገለው እዚህ ለአንዱ አሳልፈን እንወዛለን። ሱቅም መተን አሳልፈን ነው የምንወዘው። እንደ ድሮ ካሽ ይዘን አንሄድም። ለሌባ ራሱ አጋልጥም። እንትንን ጊዜንም ይቆጥባል። እኔ ሁሉንም እጠቀማለሁ። ኢቲኤምም ዲጂታል አይዲንም እጠቀማለሁ። ብዙ ጥቅም ነው ያገኘሁበት። ብዙ ጥቅም ጠቅሞኛል። በብዛት አሁን እንትን ወደ ገጠር ምናምን ያለ ብር ምናምን ሲሄድ እዛው እንትን ብዬ ትራንስፈር አድርጌ እዛው ብር ከሰው ጨላ እየተቀበልኩ በጣም ጠቅሞኛል። ታውቃለህ፣ በብዛት የምጠቀመው ትራንስፈር ነው። ትራንስፈርም ኢቲኤምም እኩል ነው የምጠቀመው። ሲቢ ብር እንደገና ሞባይል ባንኪንግ እና ኤቲኤም የሚባሉ ነገሮች ከመጡ በኋላ ደግሞ ገንዘብን ቆጥሮ ከመጠቀም አንጻር በጣም እየወረደ እየቀነሰ እና በጣም አስቸጋሪና ወሳኝ በሆኑ ስፔሻሊ ከገጠር መጥቶ አንዳንድ ነገሮችን ከሚሸጡ አርሶ አደሮች እና እነዚህን ቴክኖሎጂዎች የማይጠቀሙ ነጋዴዎች ከሚገጥሙን ጊዜ ውጪ ሌላውን የምንጠቀመው ወይም ደግሞ እኔ የምጠቀመው እንደ ግለሰብ ማለት ነው በእነዚህ ቴክኖሎጂዎች ነው። በሲቢ ብርም እንደዛው ገንዘብ ትራንስፈር ማድረግና ተመልሶም ደግሞ ከምቀበለው አካል በዚህ ሲስተም ነው የምጠቀመው። ግዢዎችንም በሱቅ አካባቢ ገበያ አካባቢም ደግሞ እነዚህ ቴክኖሎጂዎችን ከሚጠቀሙ ነጋዴዎች በዚሁ ሲስተም ነው የምጠቀመው። የህዝቡ ልምምድ በጣም አሪፍ ነው። በተለይ ወደ 6-7 ዓመት ይሆነኛል። ረጅም ጊዜ ነው ማለት ይቻላል። እየለመደ ነው። ጥሩ ነው ያለው። አሁን በአብዛኛው በሞባይል ባንኪንግ ነው። በሲቢ ብር ደግሞ ተማሪዎች፣ የተወሰኑ ወጣቶቹ በአብዛኛው በሲቢ ብር ይመጣሉ። እኔ ደግሞ ሰውን በመጣበት መንገድ ይዞ በመጣው መንገድ አስተናግዳለሁ። በሞባይል ባንኪንግም ካሉ በፖዝ ማሽንም ካሉ በፈለጉት ኤቲኤምም ዘው መምጣት ጀምረዋል። አሁን እሱ በቅርብ ነው የጀመረው። በእርግጥ እሱንም በጣም ጥቅም አለው እንጂ አንደኛ ባንክ ሂደው ከመሰለፍ ወረፋ ለባንኩም ጥሩ ነው ብዬ አስባለሁ። በኪሳቸው ጥሬ ገንዘብ ይዘው ከሚንቀሳቀሱም መጥተው የተጠቀሙትን እቃም የገዙትን ነገር ትራንስፈር አድርገው እቃቸውን ገዝተው ይሄዳሉ። ገንዘብን መሸከም ቀርቷል። አሁን ደግሞ ገንዘባችንን የመግዛት አቅሙ እያጠነሰ ስለሆነ ብሩ ብዙ እቃው ትንሽ ስለሆነ ጠቅሟል ነው የምለው። አብዛኛው ሽያጭ በዲጂታል ነው። አብዛኛው ሞር በቃ የሌለው የለም ነው የምትለው። በቃ ከተማ ውስጥ ራሱ ማንም 200 ብር እንኳን እቃ ሊገዛ ከመጣ ወይ በፖዝ ማሽን ወይ በሞባይል ባንክ። ፖዝ ማሽናችን በጣም ደስ የሚለው የኢትዮጵያ ንግድ ባንክ ማንኛውንም ነው የሚቀበለው ካርድ ገብቷል። የኢትዮጵያ ንግድ ባንክን ብቻ አይደለም የማንኛውንም የግል ባንኮች በጠቅላላ ይቀበላል። ገብቷል። ለዛ ማንም በቃ አያመልጥም። ሰው ብቻ ይምጣ፣ ብቻ ገዢ ይምጣ ነው። እኛ ገዢ ይምጣ አይሄድም እና ያስደስታል ስራው ማለት ነው። የዲጂታል ባንኪንግ ጥቅሙ በግለሰቦች ደረጃ ብቻ የተወሰነ አይደለም። እንደ መቱ ዩኒቨርሲቲ ያሉ ግዙፍ ተቋማትም የዚሁ ስኬት ተጠቃሚ ናቸው። ኢንተርኔት ባንኪንግ ያው የጀመርነው 2014 ዓ.ም ጀምሮ ነው። እስከዛሬ ድረስ በኢንተርኔት ባንኪንግ ነው ሙሉ በሙሉ ክፍያችን መፈጸም የጀመርነው ማለት ነው። ኦልሞስት ወደ 5 ዓመት አካባቢ ሆኗል ኢንተርኔት ባንኪንግን ተግባራዊ ካደረግን ማለት ነው። በኢንተርኔት ባንኪንግ የምንጠቀማቸው አገልግሎት ከ3 እስከ 4 አይነቶች እንጠቀማለን። አንደኛው ለተለያዩ ክፍያዎች እንፈጽማለን።
ከነጋዴዎች ጋርም ለነጋዴዎችም ለድርጅቶችም ለተለያዩ የዩኒቨርሲቲ ሰራተኞችም ክፍያዎችን እንፈጽማለን ማለት ትራንዛክሽኖችን ቀጥታ ትራንዛክሽኖችን እንፈጽማለን። ሁለተኛው ደግሞ በልክ ፔመንቶችን እንፈጽማለን። ይሄ ማለት አጠቃላይ ሰራተኛን ደሞዝ የምንከፍልበት በሱ ነው። 2600 አካባቢ ሰራተኞች አሉን። ይህ 2600 ሰራተኞችን ክፍያ የደሞዝ ክፍያ እንፈጽማለን። ወደ 700 የሚጠጉ መምህራን አሉን። ለነሱም የደሞዝ ክፍያ ቀልጣፋ የሆነ የደሞዝ ክፍያዎችን እንፈጽምበታለን ማለት ነው። በሶስተኛ ደረጃ የምንፈጽመው አርቲጂኤስ የሚባለው ነው። ከአንድ ባንክ ወደ ሌላ ባንክ ክፍያዎችን እንፈጽማለን። አንዳንድ የስራ ድርጅቶች ለይሴ ከኢትዮጵያ ንግድ ባንክ አካውንት ከሌላቸው በከፈቱት ሌላ አካውንት ካለ በዛም ክፍያዎችን እየፈጸምን እንገኛለን። ዘመናዊ የዲጂታል አሰራር ለዩኒቨርሲቲውና ለሰራተኞቹ ዘርፈ ብዙ ጠቀሜታ እንዳመጣለት ይናገራሉ። ድሮ በማኑዋል ሲከፈት ብዙ ስህተቶች፣ ኢረሮች ይኖሩት ነበር። ክፍያው ስርዓቱን ለምሳሌ አካውንት በትክክል መመዝገብ ችግር ሊኖር ይችላል። ማኑዋል ሲሆን በተደጋጋሚ ሲሰራ ክፍተቶች አሉ። ሁለተኛ ደግሞ የአንድ ሰው አካውንት ሌላ ሰው ክፍያ እየፈጸምን እንቸገር ነበር። ከባንክም በዚህ ቢኮዝ በማኑዋል ነው፣ ወረቀት ላይ ነው ጽፈን የምንወስደው፣ ባንክ ነው የሚሄደው። እያንዳንዱ በተናጠል ነበር ሲከፈል የነበረው። ያ ደግሞ አንደኛ ከጊዜ አንጻር በጣም ከአንድ ቀን ከሁለት ቀን በላይ ይፈጃል ክፍያውን ለመፈጸም። ጨርሰን እኛ ራሱን ለመጨረሰን ስንሰራ ክፍያዋን ብቻ ለመፈጸም ከሁለት ቀን በላይ ይፈጅ ነበር። ሶስተኛ ደግሞ ቀደም እንዳልኩት በጣም ከፍተኛ ወጪ ያለው ቢኮዝ ማኑዋል ስትሰራ በወረቀት ነው የምትሰራው። ወረቀቱን ይዘህ ነው ባንክ ቤት የምትሄደው። ቢኮዝ ለወረቀት ለማስፈረም የምትወስዳቸው ጊዜዎች ረጅም ነው። ከአመራሮች ጋር ማስፈረም ይፈልጋል። እዚህ ያሉት የሚፈረመው ቀጥታ ወደ ባንክም ሲሄድ እንዲሁ ባንክም በማኑዋል ነው የሚደርሰው እና ያን ነገር ኮንፊርም አድርጎ እስከሚሄድ በጣም ረጅም ጊዜ ይወስድ ነበር ደሞዝ ክፍያ ላይ ማለት ነው። ወደዚህ ዲጂታል ግን ስንመጣ ግን ሙሉ በሙሉ ክፍያው በእኛ በዩኒቨርሲቲ ነው የሚፈጸመው። ወደ ባንክ የምንሄድበት ምክንያቶች የሉም። ከባንክ ጋር የምንወስዳቸው አገልግሎቶች የሉም። ልክ እንደዚህ እዚሁ ባለንበት ቁጭ ብለን 5 ደቂቃ በማይሞላበት ጊዜ ውስጥ ልክ እኛ ሰርተን እንደጨረስን ቀጥታ በዲጂታል ሲስተም ነው ኤቭሪቲንግ የምንጠቀመው። ምንም የወረቀት ነገር የምንጠቀመው ነገር የለም። ቀጥታ ወደ አካውንቱ ይገባለታል ማለት ነው። ስለዚህ በዚህ በመፈጸሙ ሰራተኞች ድሮ የነበራቸውን ስልች የሆነ አሰራርን ቀርፈን ሳቲስፋይድ እንዲሆኑ በስራው ወይም በአገልግሎቱ እንዲረኩ አድርገናል። በሚፈለግበት ሰዓትና ጊዜ ብራቸው ወደ አካውንታቸው እንዲገባ ሆኗል ማለት ነው። የኢትዮጵያ ንግድ ባንክ መቱ ዲስትሪክትም የዲጂታል ባንክ አገልግሎት እየተስፋፋ መምጣቱን የዲስትሪክቱ የዲጂታል ባንክ ሰርቪስ ስራ አስኪያጅ አቶ ግሩም አበራ ያብራራሉ። በአካባቢው 44 ቅርንጫፎች አሉ። 44 ቅርንጫፎቻችንን የዲጂታል ስትራቴጂ ሙሉ ለሙሉ አንደርስታንድ እንዲያደርጉ በማድረግ ሁሉም ቅርንጫፍ በአካባቢው ያለው ማህበረሰብ የዲጂታል ቻናል እንዲጠቀምና አክቲቭ ሆኖ የባንክ አገልግሎትን በዲጂታል ቤቱ ሆኖ በኪሱ ባለበት ቦታ ላይ ሆኖ እንዲጠቀም የማድረግ ስራውን እየሰራ ይገኛል መቱ ዲስትሪክት እና ይሄም ምንድነው አብዛኛው እንደ ዲስትሪክታችን ስናየው አንባንክድ ሶሳይቲዎች አሉ፣ ወደ ባንክ ያልመጡ ህብረተሰቦች አሉ። በዋናነት ደግሞ ዲጂታል ባንኪንግ ወደ ባንክ ያልመጡ ህብረተሰብን በአካባቢያቸው ላይ የባንክ አገልግሎት አክሰሰብል ማድረግ ነው። ይሄ ምንድነው ኔትወርክድ ያልሆኑ ብራንቾች አሉ፣ ኤሪያዎች አሉ። የኔትወርክ ቅርንጫፍ ያልተከፈቱባቸው ቦታዎች ላይ የዲጂታል ባንኪንግ በተለይ ኤጀንሲ ባንኪንጎችን በአካባቢው እንዲኖሩ በማድረግ ህብረተሰቡ ሙሉ ለሙሉ የዲጂታል የባንክ አገልግሎትን ባለበት ሆኖ እንዲጠቀም ትልቅ ስራ እየሰራ ይገኛል ዲስትሪክቱና አሁን ላይ እንደውም እንደ ዲስትሪክታችን ስንመለከት በርካታ የካርድ፣ የሞባይል፣ የሲቢ ብር፣ የኢንተርኔት ባንኪንግ ደንበኞች ያሉንና እነሱም እንግዲህ አብዛኞቹ ወደ ብራንች ሳይመጡ ትራንዛክሽኖቻቸውን የተለያዩ የንግድ እንቅስቃሴያቸውን የተለያዩ ግብይቶችን ባሉበት ሆኖ የሚፈጽሙበት ሁኔታ ላይ ነው ያለውና ፐርፎርማንሱም የተሻለ ነው። ጊዜ ወደ ጊዜ ደግሞ አድሬስ የምናደርጋቸው ቦታዎች አሉ።
የስትራቴጂው በየጊዜው እየተከለሰ በመጣ ቁጥር ደንበኞችን በሚጠቅም መልኩ የሆነ ስለሆነ ደንበኞች ፕሮዳክታችንን ተጠቅመው የተሻለ እርካታ አግኝተው ከኛ ጋር እንዲሆኑ የማድረግ እና ኮምፒቲቲቭ አድቫንቴጃችንን ነው ዲጂታል ባንኪንግ ስንል ከሌሎች ተቀናቃኝ ባንኮቻችን የምናሸንፍበት ደንበኞቻችን የሚረኩበት ነው። አገልግሎታችንን ሲያገኙ ሞር ኮንቪኒየንት ነው፣ ምቹ ነው፣ ባሉበት ነው የሚስተናገዱ። ቢዝነሳቸው የተቀላጠፈ ነው በዲጂታል ሲሆን ወደ ባንክ መምጣት የተለያዩ ነገሮች የሚቀርፍላቸው ስለሆነ ሙሉ የቢዝነስ እንቅስቃሴያቸውን በአብሮነት ከኛ ጋር እንዲቀጥል ያደረገ ፕሮዳክት ነው እና ይሄንን ሙሉ ለሙሉ ዲስትሪክታችንም አድሬስ እያደረገ በአካባቢው ላይ አብዛኛው ህብረተሰቡን ዲጂታል ተጠቃሚ የዲጂታል ቻናል ተጠቃሚ ያደረገ እንገኛለን። ህብረተሰቡም ሙሉ ለሙሉ የዲጂታል ቻናልን እየተጠቀመ እንዲሄድና አንዱን እያየ ዲጂታል ተጠቃሚ ያልሆኑት ደግሞ ወደ ባንካችን እየመጡ ግንዛቤ ያስጨበጥናቸው አሁን ላይ በየጊዜው ቁጥሩ እየጨመረ በየጊዜው ትራንዛክሽኑ እየጨመረ በየጊዜው ደግሞ ብራንች ላይ የሚያልፉ ትራንዛክሽኖች እየቀነሱና ወደ ዲጂታል እየሆኑ ያሉበት ሁኔታ በዚህ ሂደት ነው። እንደኛ አካባቢ በተወሰነ መልኩ የዲጂታል ፕሮዳክትን ሙሉ ለሙሉ ኤክስፓንድ ለማድረግ ትንሽ ቻሌንጅ የሚሆንብን የኤሪያው አብዛኛው ኤሪያዎች ወጣ ያሉ ነው ቅርንጫፎቻችን እና የኔትወርኪንግ አገልግሎት ሬጉላርሊ አያገኙም። ማብራት ፍላክቹዌት ያደርጋል። በዛን ጊዜ እንግዲህ የደንበኞቻችን በፈለጉበት ሰዓት ላይ ሞባይላቸው ቻርጅ ይዞ ወይ ኔትወርክ ኖሮት የዲጂታል ፕሮዳክትን መጠቀም አይችሉም። ከባህላዊ አሰራር ወደ ዘመናዊ የዲጂታል ዓለም መቱ በኢትዮጵያ ንግድ ባንክ ታግዛ የነገውን ብሩህ ጉዞዋ ተያይዘዋለች።